ይቅርታማ አንዴ ላናግርሽ። በጣም ረፍዶብኛል፣ ክላስ መግባት አለብኝ። ክላስ ላለማርፈድ ብለሽ ከህይወት እንዳታረፍጂ። እኔ ምልክ አንቺ ምትይኝ ጠዋት ያልኩ አልገባኝም። ማለቴ ከህይወት ላለማርፈድ እኮ ነው ክላስ በጊዜ የምገባው። ምን መሰለሽ፣ ህይወትሽን ማስተካከል የምትችይው ከአካዳሚክ እውቀት በበለጠ ነገሮች ላይ ባለሽ ጥበብ ነው። አንተ ግን እንዴት ይሆን ሁሉ ልታውቅ ቻልክ? አንቺ እንዳስተምር ከላይ ተሰጥቶኝ ነዋ። ውሃ እንዳይነካበሽ ካልሲውም። እኔ ምልህ ሀቢኒ፣ ወይ ለምንድን ነው ግን ሁሉም ወንዶች ፍቅረኛቸውን ነገር ስትበድላችሁ ወይ ሴቶች ትሉና ስለናት ሲነሳ ሁላችሁም ስፍስፍ ትላላችሁ? ቆይ ፍቅረኛም እናትም እኮ ሴት ናት። ልክ ነሽ። ግን ምን መሰለሽ፣ በሴት ልጅና በእናቶች መካከል ያለው ትልቁ ልዩነት ምጥ ይባላል። ዓለም ላይ ከእሳት ቃጠሎ ቀጥሎ ትልቁ ህመም የእናቶች ምጥ ነው። ታዲያ ይህን ሁሉ ስቃይ ያሳለፈችን እናት ደፍሮ የሚናገር አንደበት ይኖራል እንዴ? ተመልከት አቢኒችን ጽጌረዳ እንደዚሁ ወርቆ ከፈጠራት በኋላ ማንም እንዳይቀጥፋት ዙሪያውን በእሾህ ከበበው። ጽጌረዳን እኮ ከመቀጠፍ የሚያድናት እሾሁ ሳይሆን ውበቷ ነው። አልገባኝም። እንዴት ማለት? ጽጌረዳ ነፍስን የምትማርከው በአትክልት ስፍራ ስትመለከቻት እንጂ ተቆርጣ የደረቀች ቀን ጽጌረዳ እንደነበረችም የሚያስታውሳት አይኖርም። ደግሞም ሁሉም ውበቶች በእሾህ የተከበቡ ናቸው። ተመልከት አቢኒችን ጽጌረዳ እንደዚሁ ወርቆ ከፈጠራት በኋላ ማንም እንዳይቀጥፋት ዙሪያውን በእሾህ ከበበው። ጽጌረዳን እኮ ከመቀጠፍ የሚያድናት እሾሁ ሳይሆን ውበቷ ነው። አልገባኝም። እንዴት ማለት? ጽጌረዳ ነፍስን የምትማርከው በአትክልት ስፍራ ስትመለከቻት እንጂ ተቆርጣ የደረቀች ቀን ጽጌረዳ እንደነበረችም የሚያስታውሳት አይኖርም። ደግሞም ሁሉም ውበቶች በእሾህ የተከበቡ ናቸው።